ወዴት እየሄደ ነው ይሰማሻል ብቻሽን ስትሆኚ ራስሽ ጋር እውነተኛ ትሆኛለሽ በቃ እኔ ቆይልስ ብዙ ጥያቄዎች ይመጡልሻል ምላሽ ማታገኝላቸው ማለት ነው ስለዚህ እንደው ከህይወታችሁ 1 ሰዓት 2 ሰዓት ወስዳችሁ ቁጭ ብላችሁ ራሳችሁ ጋር ማውራት ብዙ አይደለም ግን ይበቃል ይመስለኛል ዛሬ ቀኑ ይበቃል ከዚህ በኋላ ቁጭ ብለን ህይወታችንን አላማችንን ፕላናችንን የምንሄድበትን መዳረሻችንን መወሰን ያለብን ጊዜ ላይ እየደረስን ነው እያንዳንዷ ጊዜ ለኛ የስትንፋሳችን ልክ ዋጋላት የሄደችውን መመለስ አንችልም ነገም የሚመጣውንም እንዳናበላሽው ዛሬ ቁጭ ብለን ህይወታችንን መመርመር አለብን እስኪ ስለማን ነው የምትኖሩት ለምንድን ነው ይሄ ነገር አለ ይመስላችኋል እንደው አረብ ሀገር እየሰራን ህይወታችን መስቀል የሚለው ወይ ትዳር እስከንይዝ ወይ የሆነ ነገር እስኪሳካ ወይ የሆነ የምናስበው ነገር እስኪካብትልን ወይ ቤት እስክንሰራ ወይ መኪና እስክንሰራ ይያል ነገር ግን ሐሳቦች ሳይስተካከሉ እየቀሩ እድሜም ገንዘብ ጉልበትም እየዋከነ ያለው ሰላም አለይኩም ወራህመቱላሂ ወበረካቱ ውድህቴ ባላማ ኑሪ ባላማ ለመኖር ህይወትን ያመሰቃቅላል እየሰራሽ ከማንም በታች ትሆኛለሽ እያለሽ እንደለለሽ ትሆኛለሽ ደስተኛ መሆን ሲገባሽ ሐዘንተኛ ትሆኛለሽ አንቺ ለሰዎች የምትበቂ ሆነሽ ለሰው ድጋፍ ሆነሽ ትኖሪያለሽ ስለዚህ በአላማ ኑሪ የህይወት ግብ ይኑርሽ አላማ ይኑርሽ በቃ ሀደፍሽ ትልቅ ይሁን ራዕይሽ ሰፊ ይሁን ዛሬ ማናገረው የህይወት ግባችን ለጠፋብን የመኖራችንን ትርጉም ላጣ ነው ስኬት ለናፈቀን እህቶች ነው ሁላችንም ውስጣችሁ ጋር አውሩ ውስጣችሁ ጋር ተነጋገሩ የመጀመሪያ ነገር በአላማ ስትኖር የሰውነት መገለጫሽ ነው ሰውን ሰው የሚያደርገው የሚኖርለት አላማ ነው ለዛም ነው አላህ አዘ ወጀል ግባችንን ግልጽ ሲያደርገው እኔ ሰውንም ጅንንም ሁሉንም የፈጠርኩት ለኢባዳ ነው ኢባዳ ትልቁ የምትኖሪለት ጉዳይ ነው ትልቁ የምትኖሪለት አላማ ነው ግን ያ ኢባዳ እንዴት ነው በኋላ እንመጣበታለን በአላማ ኑሪ በአላማ ስትኖሪ ሰዎች አያሯሩጡሽም ሰዎች አይሾፍሩሽም ሰዎች አይነዱሽም አንቺ ራስሽ መርጠሽ ፈልገሽ ማድረግ የምትፈልጊው ነገር እንድታረጊ ይረዳሻል አንደኛ ሁለተኛ ሰዎች እንዳልኩሽ ሰዎች አያወዛውዙሽም በዛ ሂጂ በዚህ ነይ ይሄን አርጊ ይሄን አታርጊ አይሉሽም ሶስተኛ ነገር ጽናት ይኖርሻል ለዛ ለምትፈልጊው ነገር አንቺ ትለፊለታለሽ ትሰሪለታለሽ ቀጥ ያልሽ እስቲቃማ ያለሽ ሰው ትሆኛለሽ ማለት ነው አራተኛ ነገር ጊዜሽን ትቆጥቢያለሽ በአግባቡ ትጠቀሚያለሽ አምስተኛው ነገር ደግሞ አንቺ ደስተኛና ሰላም ያለው ህይወት እንድትኖሪ ያደርግሻል ስለዚህ በአላማ ኑሪ በአላማ ስትኖሪ የህይወት ግቤስ ምንድነው ብለሽ ትጠይቂያለሽ የህይወት ግብሽን ከማሰብሽ በፊት አንቺ በተስፋ ተሞይ ራዕይ ይኖርሽ ህልምሽ ሰፊ ይሁን ካንቺ አልፎ ሌሎችን መርዳት የሚችል ገብቶሻል ከዛ የህይወት አላማዬ እንዴት ነው ማስቀመጥ የምችለው ስትይ ለምን እንደተፈጠርሽ ራስሽን መጠየቅሽ አይጠፋም ለምንድን ነው የተፈጠርኩት ብለሽ ራስሽን ትጠይቂያለሽ በዛ ሰዓት ምላሽሽ ለአምልኮ ነው ብለሽ ትመልሺ ይሆናል طبعا الله سبحانه وتعالى ይሄን ስላስቀመጠ የተፈጠርሽለትም አላማ ኢባዳ ስለሆነ ግን ይሄ ኢባዳ በሁለት አንድ በንግግር ሁለት በተግባር በንግግር የተገራሽ ከሆንሽ ሰዎችን በማስተማርም በመምከርም ችግራቸውን በመፍታትም አንቺ ጸሐፊም ምንም እየሆንሽ ሊሆን ይችላል የምትቀጥዩ በድርጊት ስትመጪ በሰላተሽ በጾምሽ በዘካሽ መስጂድ በመገንባት የቲሞችን በመርዳት በብዙ ነገራቶች ሊሆን ይችላል እያንዳንዱ አምልኮ ሐቂቃ ፈስረሽ ካየሽው ካንቺ ያለፈ ነው አምልኮ አንቺ ላይ ብቻ አይቆምም አምልኮ አንቺ ላይ ሰላትና ጾም ብቻ አይደለም ህይወትሽ ሰፋ አድርጊው አላማሽን ከፍ አድርጊው ነብያችን ሰለላሁ ዐለይሂ ወሰለም ሲላኩ ለዓለማት ዝነት ነው የተላኩት ያንቺም ደግሞ የሳቸውን ፈለጊዘሽ አንቺም ካንቺ አልፎ ከጓደኞችሽ ከቤተሰቦችሽ ከሰፈርሽ ከማህበረሰብሽ አልፈሽ የምትርሽ አይነት ሴት መሆን አለብሽ حتى لو ላንድ ሰው ቢሆን በርግጥ ለውጥ ከራስ ይጀምራል አንቺ ግን መጀመሪያ የራስሽን ህይወት ለማስተካከል እስኪ ቆም ብለሽ ከራስሽ ጋር አውሪ ከራስሽ ጋር አንድ ሰዓት 2 ሰዓት ቁጭ ብለሽ ብቻሽን በከልዋ ብታወሪ ምን ትሆኛለሽ ያኔ ኢኮኖሚ ገባሽ ሐቂቃኛ ዛሬ ደስተኛሽ ነን እንዲነን ስኬታሞች ነን እንላለን ብቻችንን ሰው ድራማኛ ነው ሰው ፊቱን ድራማ በጣም ቲያትረኞች ነን እኮኛ ድራማ እንሰራለን ብቻሽን ስትሆኚ ግን ሐቂቃተን ሰው ብቻውን ሲሆን እውነተኛ ይሆናል ብቻውን ሲሆን ለዛም ነው ሱብሃንአላህ ብቻውን ሆኖ በአላህ ፍራቻ ያለቀሰችን በእሳት አይነካትም ሱብሃነከ ረቢ ያኔ እውነተኞች ስለመሆን ነው እስቲ ሞክሩት ብቻችሁን ተቀም እንዴ ትላላችሁ እኮ ትቆጫላችሁ እንዴ ለማን ነው ምኖረው ለማን ነው እንዲማረገው ለማን ነው ጥያቄ ታመጣላችሁ ስለዚህ ብቻችሁን ብላችሁ ራሳችሁ ጋር አውሩ hatta የምትፈልጉትን ለማወቅ
ከዛ በኋላ የህይወት ግባችሁን ካስቀመጣችሁ በኋላ ለምን እንደተፈጠራችሁ ከተመለሰላችሁ ኢባዳችሁ በእንዲህ አይነት መልኩ መቀጠል ካለበት የግባችሁን ግብም ታገኛላችሁ ማለት ነው። የግቦች ሁሉ ግብ ከግብ ደስ የሚለው አንቺ ዱንያ ላይ ቤት ለመስራት ትያለሽ ልጆችን በወልድ ትያለሽ ትዳር ቤት ትያለሽ እነዚህን ሁሉ የምትመኛቸው ለምንድን ነው? ደስተኛ ለመሆን ነው? አላህ ለመባል ነው? ኦኬ ያ ነገሮች እውነት ሊሆን ይችላል ሊገባሽ ይችላል። ግን ይሄ ግብ ነው። የግቦች ግብ ግን አላህ ጋር የሚያዳርስሽ መዳረሻ የሚሆን ነገር ነው። ልጆች በወልድ አሳድጌ ኡማውን ይጠቅማሉ ትዳር ቤት እንዲህ ይሆናል ገንዘብ ቢኖረኝ በሰራበት እንዲህ የቲሞችን ረዳበታለሁ መስጊድ ገነባለበታለሁ እንደዚህ የኛ ያ ህይወት አላማችን ከአላህ Subhanahu Wa Ta'ala ጋር የተያያዘ መሆን አለበት። ከመጨረሻው ዓለማችን ጋር የተያያዘ መሆን አለበት። እንደ ሙእሚን የዱንያ ላይ ብቻ ስኬት አያስፈልገንም። እስከመቼ ነው ራሳችንን እያሰብን የምንኖረው? እስከመቼ ለማን ራሱ እንደዚህ ህይወታችንን እንደምናመሳቀል ጉልበታችንም ዕውቀታችንም ገንዘባችንም እንደሚባክን አናውቅም። እስከመቼስ ሰዎች እየለፉ ማይሳካላቸው ትልቁ ዋነኛ ምክንያት የሁላችንም ያን ዓላማ ስለምንጓዝ ነው። ቤት እንገዛለን ብለን በብዙ ነገራቶች ገንዘቡ ይሄዳል። ይሄን ነገር እናደርጋለን ብለን ሳይሆን ይቀራል። ይሄን እንማራለን እናስተምራለን ብለን ሳይሆን ይቀራል። ለምን ዓላማዬ ብለን አልያዝነውም። ጽናትን ተነፍገናል። ገባችሁ አይደል? ስለዚህ ቁጭ ብላችሁ ከራሳችሁ ጋር ተማክራችሁ ግባችሁንም ደግሞ ግቦቹን ታውጡለታላችሁ ማለት ነው ለምትፈልጉት ነገር። ጠባን ከዛ በመቀጠል ተሰጧችሁ መዳሰስ አትረሱ። ተሰጧችሁ መፈለግ ራሳችሁን ማናገር ራሳችሁን መጠየቅ እኔ ለምን ተገርቻለሁ? የቱን በሰራው ነው ደስ የሚለኝ? የቱ ነኝ እኔ? የቱ ውስጥ ነው ያለው? ስነ ጽሁፍ ውስጥ ነው? ጥበብ ውስጥ ነው? ንግግር ውስጥ ነው? ዳዋ ውስጥ ነው? በምኑ ነው እኔ በምግብ ስራ ነው? በልጆች ማሳደግ ነው? ጥሩ ጓደኞች በማፍራት ነው? እኔ በየትኛው ዘርፍ ነው አላህ Azza wa Jalla ያገራኝ? ራሳችሁን ፍለጋ ውስጥ ትገባላችሁ ማለት ነው። ሐታ ምን እንዴት አርጋችሁ ራሳችሁን መፈለግ አለባችሁ? ተሰጧችሁን ማወቅ አለባችሁ። ብዙ ስቴፖች አሉ። እነዛን መከተል ትችላላችሁ ማለት ነው ኢንሻአላህ። ተገባባን ሐባይቢ። እስቲ ቁጭ ብላችሁ ራሳችሁ ጋር ተማከሩ። እስከመቼ ነው እንዲህ አይነት ሀያት የሚመራው ተመሳሳይ አይነት የሆነ ህይወት? ስለዚህ የግባችንንም እንደዚሁ እንዳልኳችሁ እስከመጨረሻው ድረስ የሚዛለቅ የሆነ ግብ ይኖረናል ማለት ነው። በቁርአን ላይ እንደተወሳው የቃሩን ታሪክ ደግሞ ያነሳልና የቃሩን ጥበበኝነት ወይንም የገንዘቡ ጥግ መኖር ታው እየተባለ ህዝቦች እንኳን ሲመክሩት አልሰማም። እንደኔ እኮ በሰራውት በለፋሁት በእውቀቴ ነው ይሄንን ገንዘብና ሀብት ያካበትኩት ሲል አላህ Subhanahu Wa Ta'ala እስከንብረቱ አሰመጠው ማለት ነው ዋጠው። ግን እሱ በዛ በጥበቡም ሆነ በዛ በገንዘቡ ተጠቅሞ ዱንያ ላይ ብዙ ነገራቶችን ሰርቶ አኸራ ላይ የሚያዛልቀውን ነገር ማድረግ ይችል ነበር። እኛ እዚህ ዛሬ ላይ ምን ፈልጋቸው ነገራቶች ማግኘት ወይም እኛ ለምንፈልገው ነገር መልፋታችን ብቻ የህይወት ግብ አይደለም። ያን ነገር አውቀንለት መስዋዕት ምን ሆነለትን እንዲህ ድሚያችንን የምንጨርሰው ጉልበታችንን የሚያልፈውን ደስታችንን የምንጠቀበትን ጉዳይ ማወቅ አለብን። አላህ ጋር ደግሞ የተሳሰረ ሲሆን ለኛ ይበልጥ ሰላም የሚሰጥ ጉዳይ ስለሆነ ማለት ነው። ሐባይብ ፍላ የህይወት ግባችንን ስንቀርጽ ዋናውና ትልቁ ነገር እንደው በህልም ዝም ብለን ይሄን ነገር ማድረግ እንችላለን ማለት የለብንም። ቁጭ ብለን ራሳችን ጋር ከተማከርንና ተሰጥኦዎችንን ካየን እኛ መሆን ከምንፈልገው አንፃር ራሳችንን ከትንሽ አመታት በኋላ የት ነው ማግኘት የምንፈልገው እቅድ ሲኖር ማለት ነው ፕላን ሲኖር የት ነው መድረስ ያለብን የት በሆን ነው ደስ የሚለኝ ቤተሰቦቼ ስለኔ ምን ቢያስቡ ቢጠየቁ ምን ይመልሳሉ ጓደኞቼ ስለኔ ቢጠየቁ ምን ይመልሳሉ እናንተ በለላችሁበት ምን አይነት ሰዎች ነው መሆን የምትፈልጉት ምንስ ማድረግ ነው የምትችሉት መሆን የሚችል ነገር ማለት ነው የናንተ ግን መሆን የሚችል ነገር ግልጽ የሆነ የተብራራ ግብ የናንተ አላማችሁ ያን ነው ያክል ማለት ነውና አንድ ልጅ አለ ምንድነው የሱ የህይወቱ አላማ ወይም የህይወቱ ግብ BMW ነው BMW ሲባል መኪናው ነው አለ መኪናው ሊመስላችሁ ይችላል አለ ኡስታዙና ማለት ነው B ማለት ቢሊየነር M ማለት ማሂር M ማለት ደግሞ BM ማሂር W ማለት ደግሞ ወልዩላህ ነው አለ ማለት ቢሊየነር በገንዘብም የበለጸገ M ደግሞ ማሂር በእውቀቱ ጥልቅ የሆነ እውቀት ያለው ሰዎችን በመረዳትም ነገሮችን በመረዳትም ጥልቅ የሆነ እውቀት ያለው ወልዩላህ ደግሞ ያላህ ታማኝ ባሪያ እንዲህ አይነት እንደስማችን እውነት ሐቂቀተን ህልማችን እንደስማችን ይሁላችንም ለራሳችን ግልጽ መሆን አለበት የምንፈልገው ነገር ለዛ ነገር በጽናት እንድንሰራ በግልጽ እንድንሰራ አጥርተን እንድንደርስበት ሊያደርገን የሚችል አላማችንም ፕላናችንም ህይወታችንም ግልጽ ሲሆን ነው ለዛ ነገር እንጥራለን ማለት ነው በዚሁ መልኩ እንቀጥላለን ኢንሻአላህ
የህይወት ግብሽንም ስታወጭ አትርሺ። ሁሌ ራስሽን ብቻ አታስቢ። ያንቺ የህይወት ግቦች ለሌሎች የሚተርፉ ለህፃናት እንዳልኩሽ፣ ለጎረቤቶች፣ ለሀገርሽ፣ ለማህበረሰብሽ፣ ለአዛውንቶች፣ ለብዙዎች የሚተርፍ ግብ ሊኖርሽ ይገባል። ራስሽን ብቻ የምታስቢበት ግብ እንዳትቀርጪ። የህይወት ግብ ያለው ሰው አንደኛ ለራሱ ብቻ አይሰራም፣ ራሱን ብቻ በጥቅም አይውጥም፣ ዱንያ ላይ ያሉ ነገሮች አይታለልም። እንደ ሙእሚን ስትቀርጪ ማለት ነው ለምትሰራቸው ስራዎች ኃላፊነትን ትወስጃለሽ፣ በራስሽ መወሰንን ትለምጃለሽ። ህይወትሽ ሁሉ ይስተካከላል። ህይወትሽ ሁሉ ይስተካከላል። ሐቂቀተን ዛሬ ይዤላችሁ የመጣሁት የህይወት ግብህን ቅረጽ የተሰኘው መጽሐፍ ላይ ዳሰሳ አድርጌ ነው። ሁለተኛ መጽሐፍ ግብዣዬ ነው። ካነበብኩት ሐቂቀተን በጣም ቆይቻለሁ፣ ግን ለእናንተ ለማቅረብ ዛሬ ሰሞኑን ዳሰሳ አድርጌዋለሁ። ሁሌም በህይወታችን ውስጥ የምንዳስሰው መጽሐፍ ነው። በህይወታችን ውስጥ ያስፈልገናል። ህይወታችንን ይቀይራል። ብዙ ታሪኮች አሉት። ብዙ የነብያችን ሰለላሁ ዐለይሂ ወሰለም ገጠመኞች አሉት። የብዙ ሰዎች ንግግርም አለበት። በጣም ብዙ ደክሞ የጻፈበት መጽሐፍ ነው። ለእናንተ ጋብዛችኋለሁ ሀባይቢ። ያነበባችሁት አነበባችሁት፣ ያላነበባችሁት ግን ይሄን መጽሐፍ አንብቡት። ለምሳላችሁ ውስጡ ብዙ መስፈርቶች አሉት። ስታነቡት እንዴት ተሰጧችሁ መፈለግ እንዳለባችሁ፣ እንዴት እቅዳችሁ ማውጣት እንዳለባችሁ ራሱ ጥያቄዎች ራሱ አሉት ማለት ነው። ስለዚህ ይሄን መጽሐፍ አንብባችሁ ራሳችሁ ጋር ተማክራችሁ ህይወታችሁን አንድ ስቴፕ አሻግሩት። አንድ ስቴፕ አሻግሩት። በቃችሁ ለሰው መኖር ያላላማ መኖር፣ በቃ ዝም ብለን ተገፍቶ መኖር በቃችሁ። ቆንጆ ህይወት ኑሩ። ይገባችኋልና የምትኖሩለትን ነገር አውቃችሁ ለዛ ነገር ልፉለት። እስከመቼ ድረስ የሰው ቤት ሰራተኛ ተሆኖ ይኖራል? እስከመቼ ድረስ? አገራችን ላይ ገብተን ብዙ መስራት የምንችል ይመስለኛል። አላህ ያሳካልን እኔንም እናንተንም። ሰላም አለይኩም።